13 እስከ 18 ዓመቷ 3 ጊዜ አግብታ ፈታለች። የመጀመሪያ ባሏ የእናቷ እኩያ ነው። ሁለተኛ ባሏ ፈጽሞ አይረዳትም። እሱ የፈለገውን ነገር ብቻ ያደርጋል። ከሁሉ የባሰው ሶስተኛው ባሏ ግን ይደበድባታል። በሶስቱም የትዳሯ ቆይታ ትልቅ ድግስ ተደግሶላታል። እናቷና ቤተሰቦቿ ህልምና ትምህርቷን እንድትኖር ሳይሆን አግብታ እንድትኖር ይመኛሉ። ይቺ ነፍስ በብዙ ስቃይና መከራ እንግልትና ለቅሶ ህመም አልፋ እዚህ ቦሌ በማናይዝዋል እሸቱ ግቢ ትገኛለች። ታሪኳን ሁላችሁም አድምጡ። አዲስ ሰዎች ካላችሁ ሰብስክራይብ ማድረጋችሁን እንዳትረሱ። አሁን ወደ እንተንፍስ። እንኳን ደህና መጣሽ ፈኪያ። ታሪክሽ የተለየና ያልተለመደ ነው። ብዙዎች በእርግጠኝነት ሲሰሙ እንደሚደነግጡ ተስፋ አደርጋለሁ። የእናትሽን እኩያ ነው መጀመሪያ ያገባሽው። ስንተኛ ክፍል ነበር? ስንት ዓመትሽ ነበር? ማን ነው የነገረሽ? የነገረችኝ ጓደኛዬ ናት። 6ኛ ክፍል ነበርኩኝ። ወደ 7ኛ ክፍል መሸጋገሪያ ፈተና ላይ ነበር። ዳሩ ትባላለች። እሷ ነበር ሰርግ መድረሱን የነገረች። የት ነበረ? በምን አይነት ሁኔታ ውስጥ ነበራችሁ? ከተማ ላይ ነበር። ከክላስ ወጥ ባጃጅ ተራየር ነበር። እሺ ምን አለችሽ? እንዴት ትደብቅኛለሽ? ሰርግሽ ደርሶ ሳትነግሪኝ ነው። እሷ ያው የማቀ መስሏትኝ የወቀሳ ነገር ነበረ። ሌሎችም ባለባጃጆች ነበሩ። ታገቢ ነው ያውም በዚህ ቀን ብሎ እስከ ቀኑ ነገሩኝ እነሱ። ከዛ ሲነግሩኝ እንዳገባ ማለት ነው እንደማገባ በጣም ተሰምቶኛል። ማለት ዝም ብሎ አይደለም የሚያወሩት እነሱ ሰምቶ ነው የሆነ ነገር ከፍቶኝ ወደ ቤት እጅ ጠይቄያቸዋለሁ። ማንን ጠይቅ? እናቴ። ምን አለችሽ? አዎ ለምን ስላተኝ አንቺ እኮ ሕፃን ነሽ ምንም አታውቂም፣ ስለዚህ እኛን ጥሩንም መጥፎንም የምናውቀው ለይተን ታገቢ ነው ምናምን አለች። ከዛ ምን አደረግሽ? ተጨቃጨቅን። እሺ አይ አታውቂም አንቺ አይገባሽም፣ በዛ ላይ እኮ ትልቅ ሰው ያወቀ ነው ለአንቺ ለወደፊት ይጠቅምሻል ነበር የሱ አስተሳሰቧ። እኔ አልፈልገውም። የሰርጉን ቀን ቆርጠውታል? ስንት ቀን ነበር የቀረው? ለ15 ቀን ሲቀረው ነው ቡና የሚጠጣ ቡኮ ማለት ነው። ያን ሁሉ ተደርጓል። ሁሉም ነገር ተወስኖ አብቅቷል ማለት ነው። እና ይዛን ሰዓት ላይ ነበር። ሰውየውን ታውቂው ነበረ? የሰፈር ሰው ነበረ? ኦር መስጊድ የሆነ ቦታ አይተሽዋል? ትምህርት ቤት ታውቂው ነበረ? አይቼውም ስለሱም ሰምቼም አላውቅም። አይቼው አላውቅም። መጀመሪያ ጊዜ ያየሽው መቼ ነበር? ከሰርግሽ በፊት? አክስቴ ቤት ጥሪ ነበረ። ጥሪ ምንድን ነው? እኛ ጋር ሙሽራ ስትሆን ዶሮ የተሰራ ዘመድ ቤት ላይ ትጠራል፣ ትሄዳለህ። እሺ ትምህርት ቤት መልስ ነበር። እሷ ጋር ሲሄድ አለ ባልሽ አለች ማለት ነው። እንትን ይሄ እኮ ነው አለች። እኔ ያልገመትኩኝ ያው ትልቅ ሰው ነው። ከፊቱ ሲታይ ደግሞ በጣም ትልቅ ነው። ምናምን አለው በጣም ረጅም። ከዛ ተዘጋጀን ወጣን። በሩ ላይ ማለት ነው ዝም በይ ምናምን አንቺ ምን ታውቂያለሽ አለችኝ። እዛ በጣም ተሰምቶኛል። ከስላትኝ ስልክ ከዛም በፊት ተገዝቶልኝ ነበር። ስልኩን የምታወራ የእናቴ ጓደኛ ናት። እኔ ስለማልፈልግ እንዳልናገር እንድታወሪ በስልክ ማለት ነው። ያው እሱ የሚያውቀው እንደፈለኩት ማለት አምኜበት እንዳገባው ነው። እና ስለዚህ እሷ ታወራ ነበር። ስለዛ አስጠነቀቀች እንዳላወራ ማለት ነው። መልሼ ስገባ ጸጉርሽ ልዩ አለ። እሺ ከዛ ማለት በጣም ነበር የተናደርኩት። በጣም ቅስስ የሆነ ነገር የሚያስጠላልም ልክ እንደዚህ አይነት ነገር ነበር። በጣም አስጠልቶ ነበር። ከዛ መልሼ ወጣሁ እና አለቀ። ሰደበችኝ አክስቴ። አንቺ ምናምን ክብር አይወድልሽ ምናምን ተባልኩኝ። እሱስ ምን እንደሚሰማው አንቺ ስትናደጂ እምቢዮ ብለሽ ስትወጪ? አፍራ ነው ጸሁና አፍራ ነው። አስተሳሰቡ እንደዛ ነው የሚያስበው። ያው በአካል ስታየኝ አፈረሽ ነው ነገሩ። በስልክ እያወራሁት ነው የመሰለኝ። አክስትሽ ምን እያለች ነበር የምታወራው የነበረው? እሱ አክስቴ አይደለችም በሰዓቱ በስልክ የምታወራው የእናቴ ጓደኛ ናት። ለሱም ጓደኛው ናት። ያው ግን ድምጿን ቀይራ ነው የምታወራው። ምን ትለዋለች? እኔ እንግዲህ ሙሉን አላውቅም፣ ግን ያው እንዴት ነሽ ምናምን ለሰልሰል። እሺ ከዛ ነበር ያወር ነበር ከሱ። ከዛ አሁን በጣም የሚያሳዝነው 13 ዓመትሽ ነው። በ13 ዓመትሽ እንግዲህ አንቺ የምታስቢ ከጓደኞች ጋር መጫወት፣ መቀላለድ፣ ፈተና አለፍኩኝ አላለፍኩኝ ማለት እና በጣም ጨቅላ ነሽ በዛ ሰዓትና ከዛ ባላወቅሽው መንገድ ያላየሽውን ሰው ታገቢያለሽ ተብሎ ድግስ ተደግሶ እንትን ማድረግሽ ስሜቱ ምን ነበር? አሁን እኔ ማወቅ ፈልገው ሳልኩሽ እዛ ሀገር ውስጥ ያለሽበት ቦታ የት ነበር ሀገሩ? የነጂጂ ሀገር ማለት ቻግኒ ውስጥ። አሁን አንቺን ሳልኩሽ ጓደኞች ትምህርት እየተማሩ ነው። ምናልባት ህልም ይኖርሻል። ያላሰብሽውን ሰው የምትወጃት እናትሽ አግቢ ስትልሽ ምን ነበር ሰውነትሽ ውስጥ ያለው ስሜት? ምን ነበር? ማልቀስ ነው? ማንባት ነው? መናደር ነው? እልህ ነው? ቁጣ ነው? ምን ነበር? በጣም አለቅሳለሁ። ደግሞ በዛ ላይ ደግሞ ጓደኞቼ ለካ የሚሰራው ስራ ሻል ያለ ነው መሰለኝ። ሀብታም ወድሽ ሽማግሌ ያገባሽ ብለውኛል። ያን ተብያለሁኝ ከጓደኞቼ ለብርሽ ምናምን ብለውኛል። እኔ በጭራሽ አላሰብኩም እንደዚህም ተብያለሁ። እሱ ደግሞ በጣም ይሰብር ይመስለኛል። እንደዛ ነው ደግሞ ብሱ ያሳበው ከጓደኞቼ
የምችለው። አንቺ ሆን ብለሽ ፈልገሽ አግብተሽው ላይፍሽ እንዲቀየር ማለት ነው። እንደዛ ነው። አሁን ከዛ አለቀስሽ። ከዛ በኋላ አሁን ዋነኛው ደግሞ እጅግ በጣም የሚያሳዝነው ለሴት ልጅ የሰርጓ ቀን ልዩ ነው። የምትወደውን ሰው አግብታ በስላ ኖሯ እድሜዋ ደርሶ የሰርጓ ቀን በጣም ልዩ ነው ለሴት ልጅ እና አንቺ ደግሞ እጅግ በጣም ጨለማ የነበረበት ሞመንት ይመስለኛል። እስቲ ንገሪኝ፣ ምን ነበር የተሰማሽ? አሜን ጠንካራ ሴት ነሽ፣ ያን ሁሉ አልፈሽ እዚህ ቦታ ደርሰሻል። ግን እስቲ ንገሪኝ፣ እውነተኛ ስሜትሽን ንገሪኝ። ሰርጉ ሊደርስ ሲል አንዳንድ ነገሮች ላይ አክስቴ ቤት ነበር የዘጉብኝ። እዛ ነበር መሞት ሁሉ ፈልጌ አውቃለሁ። የምር አልዋሽም። እንዴት ፈልጋለሁ ማግባት ከሚል ከዛ በጣም ብሞት ባልፈጠር ደግሞ በጣም ያስጠላል እና እንደዛ ተመኝቼም አለሁኝ። ከዛ ደግሞ ያው ደግሞ ተከፍተ ባለበት ሰዓት ደግሞ ቤት መዘጋት ማለት ከባድ ነው። ቤት ደግሞ ዘግተውብሻል። ከአክስቴ ቤት ወስደው ምንም በቃ ማንም ጋር እንዳልገናኝ ምንም ነገር በእነሱ ውስጥ ላይ ነበርኩኝ። አልወጣም ምናምን ሰርጉ እስኪደርስ ድረስ ማለት ነው። ትምህርት ቤትም አትሄጂም? አልሄድም። አሁን የሰርጉ ቀን ላይ ሌሎቹ በጣም ይበላሉ፣ ይጨፍራሉ፣ ይደንሳሉ። አንቺ ግን በራፍ ተዘግቶብሽ በጣም እያዘንሽ ነው፣ እያለቀስሽ ነው፣ ምናልባት እየተከፋሽ ነው። በጣም ያሳዝናል። እና ምን ሆነ የዛን ቀን ምሽት የሰርጉ ሰሞን ምን ሆነ? ከቤት ከሄድኩ በኋላ እነሱ በጣም ድግስ አለ። እኔ ግን ተኛ ነበር። እንቅልፍ አያስደኝም። ግን ያው ደግሞ መጡ ጫጉላ ሲባል ጓደኛ ምናምን ይመጣ አይደል? ያንቺ ጓደኞች? ግን እኔ አልመጡልኝም። እኔም የለኝም፣ የመጣ የለም፣ ብቻዬን ነበርኩኝ። ማን ነበር ህመምሽን የሚጋራው? አይዞሽ ይሄ ቀን ያልፋል፣ ታድጊያለሽ፣ ሰው ትሆኛለሽ፣ አሁን አማራጭ ስለሌለሽ ነው የሚልሽ ጓደኛም ዘመድ አክስትም አልነበረም? የለም፣ ብቻዬን ከራሴ ጋር። ግን ራሴ በራሴ በቃ ምን ነው የምትይው? ራስሽ በራስሽ ለራስሽ እድለቢስ ወይም ደግሞ እኔ እንጃ በቃ እንደማይወዱኝ ነው እኔ የማምነው። በቃ በጣም እናድዳለሁ፣ አለቅሳለሁ። በጣም ሳለቅስ ከመውጫ የተነሳ እንደዚህ ፎጣውን ባፌ አደርግና ስቅስቅ ያለቅስ የሆነ አንዳንድ ጊዜ በጣም ያስጠላል። ምን አይነት ሰርግ ነበር? ሰርጉ ትንሽ ነው፣ መካከለኛ ነው፣ ትልቅ ነው? ትልቅ የሚባል ሀገራችን ላይ ተደገሰ። ሙሽራው ምናምን መጣ። አለባበስኩ። ለምን አለበስሽው? ምንም አለበስሽም? ቢጃማ። የሰርግሽ ቀን የልብስ ቢጃማ ለብሼ ቁጭ ብዬ ነበር። ከጎረቤት ቤት ነበር ጫጉላ የሆንኩትኝ። እነሱ ቤት ላይ ዝም ብዬ ቁጭ ብዬ ነበር። እሺ። የእናቴ ጓደኛ መጣችና እሱ እንዳገባ በጣም ትፈልጋለች። የእናቴ ጓደኛ ደግሞ ከበቂ በላይ ስልክ የምታወራው ማለት ነው። እሺ። እና አለባበስሽ ምናምን አለችኝ። በቃ ልታለብሰኝ ሰው ኩል ምናምን ይዛ ነበር። አይ አልኳትኝ። ታንገራገራትኝ። መታችኝ ማለት እንዴት? በጥፊ መታችኝ። አለብስም ስትይ እንዴ አለቀስሽ? የዛ ሰዓትም? አዎ አልቅሻለሁ። ከዛ እንደውም እንደዚህ ነው ያልኩት፣ አንቺ አታውቂም የሚጠቅምሽን ሰው ሲያደርግልሽ። ለእኔ መሰለሽ እንዴ እዚህ ያለሁት ለአንቺ እኮ ነው ትችልሽ አለች። ተነሷና እንደዚህ ከቢጃማው ላይ ማለት ነው ልብስ አደረኩና እንደገና አልቂና ቀየረ የኛውን ውስጠኛውን አለች። እሺ አለኩትና ቀየርኩት። ከዛ በመሀል እንደውም እናቴ መጣች እና የአባቴ ወንድም ሊያይኝ ፈልጎ ነበር በሰዓቱ። አጎትሽ ደግሞ መጣ ሊያይሽ እያለኝ ነው አለች። እስኪ ግባ አልኳትኝ። ስለዚህ አይ ወንድ መግባት ክልክል ነው አለች። እናቴ ጓደኛ ስላለች አጅነቢ ክልክል ነው በቃ አይገባም ወንድ ምናምን አለች። አስመለስኩኝ። እናትና አባትሽ አንድ ላይ አይኖሩም? አዎ የአባትሽ አባትሽና ቤተሰቦቹ እንድታገቢ ያልፈለጉም ነበር? የአባቴ ቤተሰቦች በሰዓቱ ብዙም እድል አልሰጣቸውም፣ አላማከሯቸውም። እና እኔ እነሱን ባወራ የሚረዱኝ ነበር የመሰለኝ። እድሉን አላገኘሁም እና እንደዛው ነው መለስ። ከዛ በኋላ ወጣሽ? ለብሼ እንደዚህ ሻፔ እንደዚህ አድርጌ ነበር የወጣሁት። እሺ የሰርጌ ቀን ማለት ነው። ወጥቼ ሄድኩኝ ከሱ ጋር። እሺ እሱስ ደግሞ ምንድን ነው የሚሰማው? እሱማ ምን ይሰማዋል? ለማንኛውም ሽራ ነው የሚሰማው። ደስ እያለው ነው ነው ምን የሚያውቅለት። እንደዛ ነው እያገባ አይደል? ከዛ ሰው ይበላል፣ ይጠጣል፣ ይጨፈራል ምናምን ነገር። በጣም ቀውጥ ድምፅ አለ። እነሱ ያን ድምፅ ስሰማ ማለት ያ ሁሉ ሰው አለ። እኔ ሰርግ ነው የመጣ እኔ ላገባ ማለት ነው የሰውን ደስታ። ግን አንዳቸውም ስለኔ ስሜት አያውቁም። በስመ አብ በጣም ብዙ ሰው አለ። ያ ሁሉ ሰው ሆኖ አይደለ የመጣው። ግን የኔን እኮ እኔ ጋር እኮ መጥቶ የደረሰ የለም፣ የተረዳኝ የለም። እና ያ በጣም ተሰምቶኛል። እንደውም ያ ሁሉ ሰው ይቁም ሰው ነው ያለ ማለት በቁም የሞተ ሰው ለኔ ማለት ነው። እንደዛ አይነት ሰው ነበር። ፊትሽን ሁላ ቼክ ያደርግ በቃ ይበላል፣ ይጠጣል፣ ይጨፍራል፣ ይሄዳል። ሜካፕ አንድ ሴት ሰርጓ ሆኖ ሜካፕ ሳትቀባ ማለት ሽር ብላ ነው ትወጣለች። እኔ ያን ሳላደርግ ለምን አልተባልኩም? ለምን ብሎ ይጠየቃም የለም። ከዛ በኋላ እሺ ሰርጉ አለፈ።
ምንድን ነው የሆነው? ከዚህ የዛን ቀን ምሽት ምንድን ነው የሆነው? የዛን ቀን ምሽት ሄድን እነሱ ቤተሰቦች ጋር። ምንም ነገር የለም ነበር። የእሱ ቤተሰቦች ጋር ለምን ምንም የሌለው? እንትን የእነሱ መሀል ላይ ግንኙነት የለም ነበር። ምንም ግንኙነት የለም፣ የግብረ ስጋ ግንኙነት አልነበረም። ከዛ እሱ ቤት ቆያችሁ። ምን ነበር የሚሰማሽ? አሁን ሊደፍሬ ነው ኦር መጥቶ ሊያንቀኝ ነው እንዲህ ሊያደርገኝ ነው የሚል ስጋቶች አልነበሩም? እና ወይስ አታውቂም? ምንም ስለዛ ምንም አላውቅም። ምንም ማለት አይገባኝም ማለት ስለማላውቅ ምንም አልተሰማኝም። ትምህርት ቤት ራሱ የስነ ተዋልዶ ጤና አልተማርሽም? ወንድ እንደዚህ ነው ሴት እንደዚህ ነው እርግዝና ምናምን አልተማራችሁም? በዛ ሰዓት ላይ ተምሬያለሁ፣ ግን በሰዓቱ አላመዛዘንኩትም እኔ ማለት ነው። ከዛ በኋላ ግን እንዴት ነው በዛ እድሜሽ ከሱ ጋር ተኝታችኋል? ከሰምተዋል። አላመመሽም? አልተጨነቅሽም? አሞኛል፣ ተጨንቄያለሁ፣ አስጠልቶኛል። ምንድን ነው ግን የተሰማሽ በዛ ሰዓት? እኔ ወላሂ መግለጽ አልችልም። በጣም የሚያስጠላ ራስን የሆነ ጥልት የሚያደርግ የለም። አይ ነው አውቃለሁ። ራስሽን ልጥ የሚያደርግ ስሜት ውስጥ ይገባል። ከዛ እንደዚህ ሻወር ቤት ነበረ፣ ኩሽና አሁኑ ሻወር ቤት። ከዛ ገባሁኝና ዘግቼ 2 ሰዓት አካባቢ ዘጋሁኝ። ምሳ ሰዓት ደረሰ። ቁጭ ብዬ አልቅስ ነበር። ምንም አላውቀውም ማለት ነው። እንዛን ሰዓት ላይ የሆነ መታመም ነው የመጣልኝ ሀሳብ። ታመመ መፈታት ማለት ስለማልፈልግ ያን ነበር ያደረኩት። ከዛ ለመታመም ምን አደረግሽ? ማለት በጣም ስለምወድ እዛ ላይ አሙክሳሲን እየጨመርኩኝ ጠጣ ነበር። ወደ ላይ በጣም ይለኝ ነበር። እንደዛ አድርግ ነበር። ከዛ ብዙ ቦታ ታከምኩኝ። ባህር ዳር አዲናት እዛ ሄድኩኝ። አልተሻለኝም። አሳመንኳቸው ወደዚህ ልምጣና ልታከም ብዬ አሳመንኳቸው። ምክንያቱም እዛ ያመመኝ ነው ህይወትን አይደለም አሱ ለኔ የምንኖረው። እዚህ መጣሁኝ አክስቴ ጋር ከአባቴ ጋር። በሰዓቱ ትንሽ ተረድታኛለች። ምክንያቱም ያው ስለማይግባቡ ከማዘር ጋር እንዲያስፈቱኝ ጠየቅኳቸው። ያለውን ነገር አስረዳኋቸውና ያንን አደረጉ እነሱ ማለት ነው። ያው ብዙ ጭቅጭቅ ቢኖርም ማዘርም ወስዳችሁ ለምን ከመጣች በኋላ እንደዚህ ታደርጋላችሁ? እሱም አልፈታም ነበረ። ተፈታሽ? እሺ። ኒካውን ከ20 ቀን በላይ ቆይቶታል። አልሰጠኝም። ያው ሰላም ስላልሆነ ማለት ነው። ከተፈታውና ትንሽ ቆይቼ እዚህ ሄድኩኝ። ሲፈታ ተፈታው የሚያበቃ ነበር የመሰለኝ። እሺ። ከዛ እዛ ሲሄድ ሂዳይን ከጨረስኩ በኋላ 3 ወራቶች ማለት ነው 2 አማራጭ ያቀረበችልኝ እናቴ። ሁለቱ ምንድናቸው? በራሴ የምፈልገው ካለኝ ማግባት ወይም ደግሞ እሷ እኔ መዳር ማለት ነው። አለማግባት የለም እዚህ መስፈርት ላይ። ትንሽ ምናምን ስላሰኝ ማልቆየ